በአንድ ወቅት ረጃጅም ተራሮች በተከበበች ትንሽ መንደር ውስጥ ማርኮ የሚባል የ4 ዓመት ወጣት ይኖር ነበር። ማርኮ በጣም የሚጨነቅ፣ የሚያስብ፣ እረፍት ያጣ ሰው ነበረ። አእምሮው ጸጥታ የሰፈነበት አልነበረም። ሐሳቦቹ ቀኑን ሙሉ እንዳውሎ ነፋሻማ ባህር ውስጥ እንደ ማዕበል ይመጡና ይሄዱ ነበር። እነዚህ ሐሳቦች ያደክሙታል፣ ያስጨንቁታል። ስለ ቀድሞ ሕይወቱ አዝኖ ስለ ወደፊቱ ደግሞ ዘወትር ያስብ፣ ይጨነቅ ነበር። በዚህ ምክንያት ማርኮ መረጋጋት አልቻለም። በሌሊት ለመተኛት ይቸገር፣ ከውጥረቱ ብዛት መሳቅ፣ ፈገግ ማለት እንኳን ረስቶ ነበር። አእምሮ ሁል ጊዜ ሌላ ቦታ ነበር፣ በጭራሽ ሰላም የለውም። አንድ ቀን ማርኮ በኮረብታዎች ላይ ስላለች ሩቅ መንደር ሰማ። ሰዎች አንድ ብልህ አዛውንት እዚያ ይኖሩ እንደነበር ሲያወሩ ሰማ። ማርኮ ከረጅም ጊዜ በፊት ይህ ሰው በከተማ ውስጥ ታዋቂ የሥነ ልቦና ባለሙያ እንደነበረ እናም ብዙ ሰዎች በሕይወታቸው ውስጥ ሰላም እንዲያገኙ ይረዳቸው እንደነበር ሰምቷል። ነገር ግን ሲያረጅ ጫጫታ የበዛበትን ከተማ ትቶ ከተፈጥሮ ጋር ቅርብ የሆነ ጸጥ ያለ ሕይወትን መርጧል። ይህ ሰው አንዳንድ ጊዜ ለጎብኚዎች ምክር ይሰጥ እንደነበረ ማርኮ አወቀ። ከዛም ማርኮ የተስፋ ብልጭታ ተሰማው። ምናልባት ይህ ጠቢብ ሰው ሰላምን እንዳገኝ ሊረዳኝ ይችላል ብሎ በማሰብ ለብዙ ቀናት ረጅምና አድካሚ ጉዞ ካደረገ በኋላ ማርኮ በመጨረሻ በኮረብታዎቹ ላይ ወዳለው መንደር ደረሰ። እዚያ በአረንጓዴ ተክሎች የተሸፈነ ትንሽ ቤት አየ። በረንዳው ላይ አዛውንቱ አይኖቹን ጨፍኖ በጸጥታ ተቀምጦ ነበር። ፊቱ የተረጋጋና ሰላማዊ ይመስል ነበር። ማርኮ በእርጋታ ወደ እርሱ ቀረበና ሰላም አባቴ፣ አእምሮዬ በጣም ረፍት የለውም። ማሰብ፣ መጨነቅ ማቆም አልቻልኩም። በልቤ ውስጥ ሰላም እፈልጋለሁ። ልትረዳኝ ትችላለህ ብሎ ጠየቀው። ሽማግሌው ቀስ ብሎ አይኖቹን ገለጠና በትንሹ ፈገግ አለ። ስለዚህ ሰላምን እየፈለግክ ነው አለው። ከኔ ጋር ና፣ ትንሽ ሥራ ሰጥሃለሁ። አዛውንቱ ማርኮንን ወደ ግቢው ወሰደውና አንድ ብርጭቆ ውሃ ሙላው፣ እስከ ላይ ድረስ ሙላው ሲል አዘዘው። ማርኮም እንደተባለው አደረገ። ብርጭቆ በጣም ከመሙላቱ የተነሳ ትንሽ እንቅስቃሴ እንኳን ውሃው እንዲፈስ ሊያደርገው ይችል ነበረ። ከዚያም አዛውንቱ ከዚህ ወደ መንደሩ ዳርቻ ተጓዝና ተመለስ፣ ግን አስታውስ፣ አንድ ጠብታ እንኳን ማፍሰስ የለብህም አለው። ማርኮ ተገረመ፣ ነገር ግን ፈተናውን ተቀበለ። ብርጭቆውን በጥንቃቄ ይዞ መራመድ ጀመረ። መንገዱ ጠባብና ሰው የበዛበት ነበር። ልጆች እየተጫወቱ፣ የሱቅ ባለቤቶች ደንበኞችን እያስተናገዱ፣ ውሾች እየጮሁ እና ሰዎች አልፈው እየሄዱ ነበር። ነገር ግን ማርኮ ምንም አላስተዋላቸውም። አይኖቹ በብርጭቆ ላይ ተተክለው ቀሩ። ደረጃ በደረጃ በዝግታና በጥንቃቄ ተጓዘ። ሲመለስ ማርኮ ፈገግ ብሎ አባቴ፣ አደረግኩት፣ አንድም ጠብታ አላፈሰስኩም አላቸው። አዛውንቱ ጭንቅላቱን ነቀነቀ። በጣም ጥሩ አለ። ግን ንገረኝ፣ ልጆቹ ሲጫወቱ አይተሃል? ውሾቹ ሲጮሁ ሰማ? ማርኮ በመገረም ተመለከተ። አይ ሲል መለሰ። ምንም አላስተዋልኩም፣ በብርጭቆ ላይ ብቻ ነበር ያተኮርኩት። አዛውንቱ በቀስታ ፈገግ አለ። ሚስጥሩ ይህ ነው። አእምሮ በአሁኑ ጊዜ ላይ ሲያተኩር ለፍርሃት፣ ለግራ መጋባት ወይም ማለቂያ ለሌለው ሐሳብ ቦታ አይኖረውም። በብርጭቆ ላይ ስታተኩር አእምሮ ጸጥ ያለ ነበር። ያለፈውን አላሰብክም ነበር፣ የወደፊቱን አልፈራህም። በዚያን ጊዜ ማርኮ ተረዳ። ሰላም ከውጭ የሚገኝ ነገር አልነበረም። ሰላም ቀድሞውኑ በውስጥ ነበረ። ማርኮ ራሱን አጎነበሰና በለስላሳ ድምፅ እንዲህ አለ፣ አባቴ፣ አሁን ተረድቻለሁ። አእምሮዬን ለማረጋጋት በዚህ ቅጽበት መቆየት አለብኝ። እውነተኛ ሰላም የሚኖረው አሁን ላይ ነው። ፀሐይ ስትጠልቅ እና ወፎች ወደ ጎጇቸው ሲበሩ ማርኮ ወደ ቤቱ ጉዞን ጀመረ። ነገር ግን ማርኮ እንደ ቀድሞ እረፍት የሌለው ወጣት አልነበረም። አእምሮውን እንዴት ማረጋጋት እንዳለበት ስለተማረ በውስጡ ሰላምን ይዞ ነበር። ሁላችንም ያለፈውን ማስተካከል አንችልም፣ የወደፊቱን መቆጣጠር አንችልም። ጊዜውን መጠቀምና ትኩረት ማድረግ ያለብን በአሁኑ ሰዓታችን ብቻ ላይ ነው። ታሪኩን ከወደዱት ለተጨማሪ ታሪኮች ላይክ፣ ሼር እና ሰብስክራይበር በማድረግ
ቤተሰብ ይሁኑ። ከኛ ጋር ስለቆዩ እናመሰግናለን።